በዳሉቻ ከተማ አስተዳደር 20ኛው የብሔር ብሔረሰቦች ቀን በዓል በተለያዩ ደማቅ ዝግጅቶች ተከበረ። በስልጤ ዞን የዳሉቻ ከተማ አስተዳደር ምክር ቤት ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ለ20ኛ ጊዜ የሚከበረውን የብሔር ብሔረሰቦች ህዝቦች ቀን በዓልን በተለያዩ ዝግጅቶች በድምቀት አክብሯል። በበዓሉ አከባበር የብሔር ብሔረሰቦችና ህዝቦች ቀን መከበር ህገ መንግስታዊና ዲሞክራሲያዊ እሴቶች ተጠብቀው ከትውልድ ወደ ትውልድ እንዲተላለፉ የሚያስችል መሆኑንና የዜጎች ሀገራዊ አመለካከትና ብሔራዊ መግባባት እንዲጎለብት በማስቻል ረገድም ከፍ ያለ ሀገራዊ ፋይዳ እንዳለው ተመላክቷል። ለ20ኛ ጊዜ የተከበረው የብሔር ብሔረሰቦችና ህዝቦች ቀን በዓል በከተማ አስተዳደሩ ባሉ ሁሉም ትምህርት ቤቶችና ቀበሌዎች በየደረጃው ሲካሄድ መቆየቱንም በዛሬው የማጠቃለያ መርሃ ግብር ተገልጿል። የዳሉቻ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ ክብርት አሚና ስርሞሎ በማጠቃለያ ንግግራቸው እንደገለጹት በዓሉ የሁሉንም ኢትዮጵያውያን ብሔረሰቦች እኩልነት በማስተናገድና አንድነትን፣ ሰላምን በማጽናት ረገድ የላቀ ፋይዳ አለው ብለዋል። አያይዘውም የጋራ መልካም እሴቶች፣ ባህሎችና ወጎችን እንዲሁም ታሪኮችን ጠብቆ በዘላቂነት ማስቀጠል እንደሚገባም አሳስበዋል። መንግስት ያስቀመጠውን ሀገር የማሻገር ህልምን በመከተል ለህዝቡ ሁለንተናዊ ለውጥ በጋራ በመትጋት ለተሻለ ውጤት መረባረብ እንደሚገባም ክብርት አፈ ጉባኤዋ ጥሪያቸውን አስተላልፈዋል።